አንድ ክርስቲያን መመለስ ያለበት 5 መጽሐፍ ቅዱሳዊ ጥያቄዎች። ጌታችን ኢየሱስ ክርስቶስ ግርማ መለኮቱን የገለጠበት ተራራ ማን ይባላል? ለደብረ ታቦር። የአዲስ ኪዳን የመጨረሻው የመጽሐፍ ክፍል የትኛው ነው? አመርሃ ራእየ ዮሐንስ። ኢትዮጵያዊውን ጃንደረባ ባኩስን ያጠመቀው ሐዋርያ ማን ይባላል? ሀሌታ ቅዱስ ፊልጶስ። ከመጽሐፍ ቅዱስ የሐዋርያት ሥራን የመጽሐፍ ክፍል የጻፈው ማን ነው? አመርሃ ሐዋርያው ቅዱስ ሉቃስ። ከሚከተሉት ውስጥ የአዲስ ኪዳን መጽሐፍ ክፍል የሆነው የትኛው ነው? ለያዕቆብ መልእክት። ስንት ጥያቄ እንደመለሱ በኮሜንት መስጫ አስቀምጡልኝ። መመለስ ያለበት 5 መጽሐፍ ቅዱሳዊ ጥያቄዎች። ከሰው ዘር የመጀመሪያው ሞትን ያየ ማን ነው? ሀ አዳም፣ ለ ቃየል፣ ሐመሮሃ አቤል፣ መ ሔዋን። አመሮሃ አቤል። ከጥፋት ውሃ ለመዳን መርከብን እንዲሰራ የታዘዘው ማን ነው? ሀ አብርሃም፣ ለ ኖህ፣ ሐመሮሃ ያዕቆብ፣ መ ሙሴ። ለ ኖህ። ስለ ስነ ፍጥረት የሚናገረው የመጽሐፍ ቅዱስ ክፍል የትኛው ነው? ሀ መጽሐፈ ኩፋሌ፣ ለ መጽሐፈ ሄኖክ፣ ሐመሮሃ ኦሪት ዘጸአት፣ መ ኦሪት ዘፍጥረት። መ ኦሪት ዘፍጥረት። ጌታችን ኢየሱስ ክርስቶስ የተወለደባት ከተማ ማን ትባላለች? ሀ ቤተልሔም፣ ለ ናዝሬት፣ ሐመሮሃ ደማስቆ፣ መ ገሊላ። ሀ ቤተልሔም። በወንጌል ጌታ የሚወደው እየተባለ የተጠራው ሐዋርያ ማን ይባላል? ሀ ቅዱስ ሉቃስ፣ ለ ቅዱስ ዳዊት፣ ሐመሮሃ ወልደ ነጎድጓድ ቅዱስ ዮሐንስ፣ መ ቅዱስ ጴጥሮስ። ሐመሮሃ ወልደ ነጎድጓድ ቅዱስ ዮሐንስ። ስንት ጥያቄ እንደመለሱ በኮሜንት መስጫው ስር ያስቀምጡልን። አንድ ክርስቲያን መመለስ ያለበት 5 መጽሐፍ ቅዱሳዊ ጥያቄዎች። የኦሪትን መጽሐፍት ያጻፈው ማን ነው? ሀ ነብዩ ሙሴ፣ ለ ነብዩ ኢሳይያስ፣ ሐመሮሃ ነብዩ ዮናስ፣ መ ነብዩ ኤልያስ። ሀ ነብዩ ሙሴ። ከመጽሐፍ ቅዱስ ብዙ ምዕራፍ ያለው የቱ ነው? ሀ ትንቢተ ኢሳይያስ፣ ለ መዝሙረ ዳዊት፣ ሐመሮሃ ኦሪት ዘፍጥረት፣ መ ራእየ ዮሐንስ። ለ መዝሙረ ዳዊት። የአዲስ ኪዳን የመጀመሪያ ሰማዕት ማን ነው? ሀ ቅዱስ ሉቃስ፣ ለ ቅዱስ ጴጥሮስ፣ ሐመሮሃ ቅዱስ እስጢፋኖስ፣ መ መጥምቁ ዮሐንስ። ሐመሮሃ ቅዱስ እስጢፋኖስ። ስለ ዘመን ፍጻሜ የተጻፈ የመጽሐፍ ቅዱስ ክፍል የቱ ነው? ሀ የሐዋርያት ሥራ፣ ለ ትንቢተ ዮናስ፣ ሐመሮሃ የጴጥሮስ መልእክት፣ መ ራእየ ዮሐንስ። መ ራእየ ዮሐንስ። ጌታችን 7 አጋንንትን ያስወጣላት ሴት ማን ትባላለች? ሀ ሐና፣ ለ ራሄል፣ ሐመሮሃ ማርያም መግደላዊት፣ መ ሔዋን። ሐመሮሃ ማርያም መግደላዊት። ስንት ጥያቄ እንደመለሱ በኮሜንት መስጫው ያስቀምጡልን። ለጓደኛው ሼር ማድረግ